ሰላም ቤተሰብ እንዴት ናችሁ? አሁን ምሰራላችሁ ቪዲዮ ስለ ጠለፋ ነው። ሰው እንዴት እንደምናገኘው ነው። ከቫይራል የወጣ ሩሞች ሰው እንዴት ማግኘት እንደምንችል። አሁን እዚህ ፕላትፎርም ሰው አጣው ማለት የለም ጭራሽ፣ ምክንያት ነው የሚሆነው። ስለዚህ ሰው እንዴት እንደምታገኙና እንዴት እንደምትጠልፉ ላሳያችሁ። ግን ይሄንን ማድረግ የምትችሉ ኤጀንት የሆናችሁ ልጆች ብቻ ነው። ኤጀንት የሆናችሁ ልጆች ዝም ብላችሁ ታስክ ሰርታችሁ ከምትወጡ ሰዎች ታስክ እየሰራችሁ እንዴት ከኛ ከአድቬንቸር የሆኑ ሩሞች ወይም ከሌላ መውሰድ እንደምትችሉ ላሳያችሁ። እሺ መጀመሪያ ሩም እዚህ ላይ እንገባ። ይሄ ቫይራል የወጡ ሩሞች የሚያሳየን ታያችኋል። ኦስማን፣ ቤቲ ኮይን ሴለር፣ አለሙ ኮይን ሴለር፣ ሱፐር አብዱ የሚሉ ወደታች እነዚህ ቫይራል የወጡ ናቸው። በየተርታቸው በየራንካቸው የተደረደሩ ናቸው። ስለዚህ አሁን ለምሳሌ እኔ ኦስማን ጋር እንሂድ። መጀመሪያ ያለው ሰው ኦስማን ኮይንስ እንሸጣለን፣ እሱ ጋር ክሊክ አድርጋለሁ። አሁን እዚህ ጋር ሩም ይታየናል። 61 ሰው 62 ሰው ይላል። እዚህ ላይ ይቀያያል። እስከ 100 ምናምን ሊደርስ ይችላል፣ እስከ 40 ምናምን ሊደርስ ይችላል። እሱ ችግር የለውም። ቁጥሯን ብቻ ነካ ታርጓታላችሁ። ቁጥሯን ነካ ስታርጉ እንደዚህ ኒው ሚል ይመጣል። አሁን ለምሳሌ ዌር ቶት የሚለው አለ፣ ኦጂም ሃንግ ምናምን፣ እነዚህ አዳዲስ ናቸው። አሁን ለምሳሌ እነዚህ እስኪ ማርኮን ማርክ የሚለው ሰው ክሊክ ላድርገው። ይኸው እንዴት እናውቃቸዋለን አዲስ መሆናቸው? መጀመሪያ አይዲያቸው 3247 ነው የሚለው። 3247 ማለት አዲስ ነው። ፖስት ሌቨል 1 ነው። ዌልዝ ሌቨል 1 ነው። ምንም ባጅ ዎል የለውም፣ ምንም ጊፍት ዎል የለውም፣ ምንም ሲፒ የለውም። ከዛ እዚህ ላይ ኒው የሚል ምልክት አለው። ሌላ ፕሮፋይል ደግሞ የለውም። የራሱ ፕሮፋይል ነው የሚያደርገው ወይም ዝም ብሎ ፕሮፋይል ነው የሚያደርገው። ስለዚህ ይሄ ሰው ኮፒ አድርጌ እሄዳለሁ። አይዲውን ኮፒ አድርጌ ያለው ሚኒማይዝ አድርጋለሁ ማለት ነው። ሚኒማይዝ አድርጌ የሚገባለው ከዛ ኤጀንሲ ይላለሁ ማለት ነው። ኤጀንሲ እንደገባው ኢንቫይት ሆስት ምትል እነካለሁ። ከዛ ኢንፑት ዩዘር አይዲ የሚለው ኮፒ ያደረጉት አይዲ እዚህ ጋር ፔስት አድርገዋለሁ። ቼክ እለዋለሁ ማለት ነው። ከዛ ቼክ ካደረጉኝ በኋላ ኢንቫይት እለዋለሁ። ሉክ ሳክሰስ አለኝ ማለት። ሳክሰስ አለኝ ማለት ግን ሙሉ ተቀብሎኛል ማለት አይደለም። ሳክሰስ ስላለኝ ምን አድርጋለሁ? ለቀጥታ ሂጄ ሜሴጅ ውስጥ እገባለሁ። መጀመሪያ ያጻፍኩበት እሱ ነው። አሁን መጀመሪያ ያለው የመጨረሻ ሜሴጅ እሱ ነው። እገባለሁ። ከዛ እነግረዋለሁ። አይቶ አግሪ ካለልኝ አግሪ ብሎልኛል ማለት ነው። አግሪ ካለ ልክ እዚህ ሲስተም ሜሴጅ አክሰፕትድ ብሎ ይመጣል፣ ወይም እዚህ ላይ አክሰፕትድ ይለኛል። እና ይሄንን እንደዚህ እንዳለ ሆኖ ሚኒማይዝ ያደረኩት ቦታ እገባለሁ። ልክ ድጋሚ እዚህ 80 ምናምን ደርሷል። አሁን እሱም እገባለሁ። ሌላ ደግሞ ሞክራለሁ ማለት ነው። ሌላ ልጅ ሞክራለሁ። አሁን ሳሚዳን ይላል እዚህ ጋር ነካ አድርገዋለሁ። የዩናይትድ ስቴትስ ነው የሚለው ዩናይትድ ስቴትስ ይላል። እሱም ነካ ኮፒ አድርጋለሁ። ልክ እንደዚህ አድርጌ ደግሞ ወደ ሚገብቼ ኢንቫይት ሆስት ብዬ ልክ እንደዚህ አድርጌ ፔስት አድርጌ ቼክ አድርጌ ኢንቫይት ለዋለሁ። ኦሬዲ ጆይንድ አን ኤጀንሲ ይላል። ይሄ ኤጀንት አለው ማለት ነው። ሳክሰስ ካለ ግን ኤጀንት የሌለው ሰው ነው። በዚህ መሰረት ሰዎች ኢንቫይት ማድረግ እንችላለን። ኢንዳይሬክት አንተን አውርዶ የሚመጡ ፕላትፎርሙ ከሶሻል ሚዲያ አይቶ አውርዶ የሚመጡ ልጆች አሉ። እንደዚህ እያደረግን ኮፒ እያደረግን ሚኒማይዝ እያደረግን ኢንቫይት ሆስት ኤጀንሲ ገብተን ኢንቫይት ሆስት እያልን እንሞክራለን። በቀን እስከ 30 ነው እስከ 20። አሁን ይሄ ኦሬዲ ጆይንድ አን ኤጀንሲ ይለኛል። ኤጀንት አለው ማለት ነው። በቀን የተወሰነ ይፈቅድልናል። ይሄ አሁን 16 ይላል። 32 ቤት ነው 50 ምናምን